ሄርሜላ ላንቺ ነጠላይን ዘቅዝቂ ላልቅሶይ ሰላም ቤተሰብ እንዴናችሁ የሩቲ ፋሚሊዎች ላይክ ሼር ሰብስክራይብ በማድረግ ቪዲዮውን ጀምሩት እንኳን ደስ ያላችሁ ይሄንን ፎቶ ስላያችሁ ማለት ነው አንድ ላይ ሆኖ ስላየናችሁ እንኳን ደስ ያላችሁ እኔ ደስ ብሎኛል በነገራችን ላይ ከብዙ ውጣ ውረድ በኋላ ከብዙ ድካም በኋላ አንድ ላይ እንደዚህ ወደ ራሱ ተመልሶ ከልጁ ጋር ከሚስቱ ጋር በመሆኑ እኔ በጣም ደስ ብሎኛል ያቺኛው ውሽማው ደግሞ የት እንደገባች አላቅም ውሽምዬ ተብየዋ ይሄንን ስታይ ጨርቋን ጥላ እንደምታብድ አይ ነው እርግጠኛ ነኝ በቃ ታብዳለች ይሄንን ፎቶ ስታይ አይታችሁታል ሩታ ፖስት ያደረገችበት ከላይ ላይ ያስቀመጠችው ኢሞጂ ማለት ነው ምን እንደሚገልጽ አይታችሁታል የማናደድ ስሜት ነው ተቃጠሉ የሚል አይነት ስሜት ነውና ማንንም ለማቃጠል እንደፈለገች ደግሞ እሱ ግልጽ ነው ምንም ማስረዳት አይተበቅም በቃ ለሱ አላልቅስ ልዘን ወይስ አላቅም ብቻ ምን እንደምላችሁ ማለት ነው ደስ ብሎኛል ግን አንድ ላይ ስለሆኑ ወደ ልጁ ስለተመለሰ ወደ ሚስቱ ስለተመለሰ ነገ ከነገ ወዳ ግን ያው ላለመሄዱ ነው ምንም እርግጠኛ አይደለም ምክንያቱም ሰውየው መሄድ ስለሚወድ እግሩ ሀጅ ነው በቃ ዝም ብሎ የሚሄድ ነገር ነውና በምንም እርግጠኛ አይደለም ግን ሄርሚዬ አንቺን የመሰልሽ ልዕልት ምንም ማድረግ አይቻልም ኤክስኪውዝ ሚ ቻዩ መቃጠሉንም መናደዱንም ቻዩ ምክንያቱም ሩታ የነበረችበት ስሜት ስለሆነ አንቺን መቅመስ አለብሽ ብዬ ነው ማስበው ውድ ቤተሰቦች መልካም የመቃጠል ጊዜ ለሄርሜላ አድርሱልኝ